የተለያዩ ኢንተርናሽናል የሆኑ ሆቴሎች ቤት እዛ አካባቢ የሚኖረው ሰው በዶላር የማከራየት ወይም ደግሞ የማከራየት ቴንደንሲ 40 ካሬ ጀምሮ 200,000 ካሬ ሜትር የሚሸፍን ቦታ ወስዶ አሁን ላይ ደግሞ ለግንባታ ዝግጁ አድርጎ የግንባታ ስራ ጀምሯል። የተለያዩ ፓርኮች በካሳንቺስ አካባቢ ላይ በአቅራቢያቸው የምናገኝ ይሆናል ማለት ነው። ካሳንቺስ ለመኖር ምቹ ከሚባሉ አካባቢዎች መካከል አሁን ፈርቀዳጅ ሆናለች። እውነት ካሳንቺስ አሁን ላይ ለመኖር ምቹ ናት? ሰላም ጤና ይስጥልኝ ውድ የአስናቀ ሪል ስቴት ዩቲዩብ ተከታታዮች እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ተከታታዮች እኔ አስናቀ ሰለሞን እባላለሁ። የአያት ሪል ስቴት ከፍተኛ የሽያጭ ባለሙያ እንዲሁም ደግሞ የሪል ስቴት አማካሪ ነኝ። ዛሬ በካሳንቺስ አካባቢ የሚገኙ የተለያዩ መሰረተ ልማቶችን እንዲሁም ደግሞ አምኒቲዎችን በዝርዝር የምንመለከት ሲሆን ከዛ በተጨማሪ አዲስ ባወጣነው የካሳንቺስ ሳይታችን ላይ የተወሰኑ መረጃዎችን ለእናንተ ለተመልካቾቻችን የምናደርስ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ተመልካቾቻችን ሰብስክራይብ፣ ላይክ፣ ሼር በማድረግ የዚህ ዩቲዩብ ቻናል ቤተሰብ መሆን ትችላላችሁ። እስከ ቪዲዮ ፍጻሜ በድጋሚ አብራችሁን ቆዩ። ካሳንቺስ አሁን ላይ ለመኖር ምቹ ከሚባሉ አካባቢዎች መካከል አንደኛ ሆናለች። ለዚህም ዋና ምክንያቱ በአካባቢው ላይ እየተገነቡ ያሉት መሰረተ ልማቶች እንዲሁም ደግሞ አሁን ላይ ካሳንቺስ ራሷ አፎርድ የምታደርጋቸው ወይም ደግሞ የምትሰጣቸው የራሷ አምኒቲዎች አሏት። ከነዚህ መካከል የተለያዩ የእምነት ተቋማት በካሳንቺስ አካባቢ ላይ ይገኛሉ። ከነዚህ መካከል የተለያዩ ቤተክርስቲያናት፣ መስጊዶች እንዲሁም ደግሞ የተለያዩ የእምነት ተቋማትን በአካባቢው ላይ ይገኛሉ። ለምሳሌ ግቢ ገብርኤል፣ እስጢፋኖስ፣ ቅድስት ሥላሴ ካቴድራል ቤተክርስቲያኖች በአቅራቢያው ወይ ደግሞ በአካባቢው ላይ ይገኛሉ። እንዲሁም ደግሞ አሊፍና ቶፊቅ መስጊዶች፣ አልተዋብ መስጊድ እነዚህ ለእስልምና ተከታዮች በአቅራቢያ የሚያገኟቸው መስጊዶች ናቸው። እንዲሁም ደግሞ ኪዳነ ምሕረት ካቶሊክ ቤተክርስቲያን፣ ካሳንቺስ ዑራኤል መካነ ኢየሱስ ቸርች፣ ባይብል አርሚ ኢንተርናሽናል ቸርች ወዘተ እነዚህን የመሳሰሉ ትልልቅ የእምነት ተቋማት በአካባቢው ላይ ይገኛሉ። ከዛ በተጨማሪ ለእንግዳ ማረፊያ የሚሆኑ የተለያዩ ኢንተርናሽናል የሆኑ ሆቴሎች በካሳንቺስ አካባቢ ይገኛሉ። ከነዚህ መካከል ራዲሰን ብሉ፣ ኢሊሌ እንዲሁም ደግሞ ኢንተርኮንቲኔንታል ሆቴል በአቅራቢያው በካሳንቺስ አካባቢ ይገኛሉ። አሁን ላይ ደግሞ በኮሪደር ልማትና በተለያዩ የልማት ስራዎች ምክንያት ካሳንቺስ በጣም ብዙ በአካባቢ ላይ አምኒቲዎች ወይም ደግሞ ሰዎች በጋራ የሚጠቀሙባቸው መገልገያዎች አሉ ማለት ነው። ከነዚህ መካከል ወደ 105 አዳዲስ ሱቆች ማለትም ከዚህ በፊት የነበሩ እንዲሁም የታደሱ ሱቆች ከ105 በላይ የንግድ ማዕከላት በአካባቢው ላይ ይገኛሉ። ከ40 በላይ የመኪና ማቆሚያ እንዲሁም ደግሞ ተርሚናሎች በአቅራቢያው ላይ ይገኛሉ። ከዛ በተጨማሪ ወደ 20.7 ኪሎ ሜትር የብስክሌት ሌን ወይም ደግሞ የብስክሌት መንገድ አለው። 15 ህፃናት መጫወቻዎችን ይህ ማለት እንግዲህ ልጆች በአቅራቢያው ላይ መዝናናት የሚችሉባቸው የተለያዩ የህፃናት መጫወቻዎችን ይዘዋል ማለት ነው። ከዛ በተጨማሪ ከ16 በላይ የህዝብ ፕላዛዎች ወይም ደግሞ ሰዎች በጋራ የሚጠቀሙባቸው የህዝብ ፕላዛዎችን ይዟል ካሳንቺስ ማለት ነው። እንዲሁም ከ19 በላይ የህዝብ መጸዳጃ የጋራ መጸዳጃዎች በአቅራቢያው በካሳንቺስ ኤሪያ ላይ እናገኛለን። የተለያዩ ፓርኮች፣ ቤተ መጻሕፍቶች ለምሳሌ አብርሆትን ብንመለከት ወደ ለካሳንቺስ ቅርብ የሆነ ኢንተርናሽናል የሆነ ቤተ መጻሕፍት በአካባቢው ላይ ይገኛል ማለት ነው። እነ አንድነት ፓርክ፣ ዩኒቲ ፓርክ እንዲሁም ደግሞ የተለያዩ ፓርኮች በካሳንቺስ አካባቢ ላይ በአቅራቢያቸው የምናገኝ ይሆናል ማለት ነው። ከዚህ በተጨማሪ ትምህርት ቤቶች ለምሳሌ እነ ፍሊፐር ኢንተርናሽናል፣ ስዊዲሽ ኮሚኒቲ የመሳሰሉት ኢንተርናሽናል ስኩሎች እና እንዲሁም ደግሞ የመንግስት ትምህርት ቤቶችን በአቅራቢያው እናገኛለን ማለት ነው። ከዛ በተጨማሪ ወደ 81.9 ኪሎ ሜትር የሚሆን የእግረኛ መንገድ በአካባቢው ላይ ይገኛል። ይህም እንግዲህ ለነዋሪዎች እንዲሁም ደግሞ ለቤት ገዢዎች የተሻለ የሆነ የመንገድ አማራጭ እንዲኖር ያደርጋል ማለት ነው። እንዲሁም ወደ አካባቢው ለሚመጡ ወይም ደግሞ ከአካባቢው ወይም ደግሞ ከካሳንቺስ ለሚገቡ ለሚወጡ የተለያዩ የመንገድ አማራጭ ኦፕሽኖች አሉት። ለምሳሌ በመገናኛ በኩል በአዋሬ ትራንዚት የሚያደርግ መንገድ አለ። ከመገናኛ ወደ ካሳንቺስ የሚያስገባ በሴቶች አደባባይ በኩል የራሱ የሆነ መንገድ አለ። ወደ 4 ኪሎ የሚወስድ መንገድ አለ። ወደ እስጢፋኖስ ወይም ደግሞ ወደ መስቀል አደባባይ የሚወስድ አስፋልት አለ እና ይህ ሁሉ መንገድ እንግዲህ ለመንገድ ተጠቃሚዎች የተሻለ ኦፕሽን ወይም ማሳለጫ መንገድ እንዲኖር ያደርገዋል ማለት ነው። ከዛ በተጨማሪ የተለያዩ የውጭ ሀገራት ኤምባሲዎች፣ የተለያዩ የውጭ ድርጅቶች እና ዩኒሴፍ የተለያዩ ደግሞ የውጭ ሀገር ኤምባሲዎችን በአካባቢው ላይ ስለሚይዝ ወደፊት ቤት እዛ አካባቢ የሚኖረው ሰው በዶላር የማከራየት ወይም ደግሞ የማከራየት ቴንደንሲ አማራጭ ይኖረዋል ማለት ነው። እንዲሁም ደግሞ ከዚህ በተጨማሪ አያት ሪል ስቴት ወይም ደግሞ አያት መኖሪያ ቤት በአካባቢ ላይ ወደ
200 ሺህ ካሬ ሜትር የሚሸፍን ቦታ ወስዶ አሁን ላይ ደግሞ ለግንባታ ዝግጁ አድርጎ የግንባታ ስራ ጀምሯል። ይህ ሳይት ከነዚህ አሁን ከጠቀስናቸው አሚኒቲዎች ወይም ደግሞ መገልገያዎች በተጨማሪ ውስጡ ላይ የራሱ የሆኑ አሚኒቲዎች ስለሚይዝ አካባቢውን ለመኖር ምቹ ያደርገዋል ማለት ነው። እንግዲህ ቅድም በመጀመሪያ እንደገለጽ ነው ካሳንቺስ ለመኖሪያ ምቹ ናት የሚለው እንግዲህ ለእናንተ ለተመልካቾቻችን ጥያቄ ሰጥና ኮሜንት ላይ ደግሞ እስቲ የሚሰማችሁን ስሜት ገልጹልን እንችላላችሁ። ታዲያ ሀያት ሪል ስቴት እነዚህ ሳይቶች ላይ የተለያዩ የውስጥ ለውስጥ አሚኒቲዎችን አካቶ ለደንበኞች ለሽያጭ አቅርቧል። ከነዚህ መካከል ኦልሞስት ወደ 40% የሚሆን ግሪን ኤሪያ ወይም ደግሞ የአረንጓዴ ልማት በውስጡ ይዟል። 30% የውስጥ ለውስጥ መንገዶችን ይዟል። ቀሪው ደግሞ 30% ለግንባታ የሚውል ይሆናል ማለት ነው። ታዲያ በሳይቱ ውስጥ የተለያዩ የጋራ መገልገያ ፕላዛዎች፣ የንግድ ተቋማት፣ አንደኛ ደረጃ ትምህርት ቤት እንዲሁም ደግሞ የህፃናት ዴኬር ኬጂዎች በመሃል የያዘ ነው ማለት ነው። ከነዚህ በተጨማሪ ደግሞ እያንዳንዳቸው ነዋሪዎች የራሳቸው የሆነ ሚኒ ኮምፓውንድ ወይም ደግሞ ሚኒ የሆነ የጋራ መገልገያ ቦታ ይኖራቸዋል። በዚህ መገልገያ ቦታ ውስጥ ደግሞ መዋኛ ገንዳዎች፣ የቴኒስ እና የእግር ኳስ መጫወቻ ፕሌግራውንዶች እንዲሁም ደግሞ ወክ ማድረጊያ የተለያዩ መንገዶችን ይይዛሉ ማለት ነው። ይህ ሁሉ ፋሲሊቲ ያለበት አካባቢና ሳይት ላይ ለመግዛት የምትፈልጉ ደንበኞቻችን ከዚህ በኋላ ደግሞ የምታገኙበትን ዝርዝር መረጃ የምሰጣችሁ ይሆናል ማለት ነው። በድጋሚ አብራችሁ ቆዩ። እንግዲህ በድጋሚ ተገናኝተናል ተመልካቾቻችን። አሁን ላይ ደግሞ ሀያት ሪል ስቴት እየገነባ በሚገኙ ሳይት ላይ የምናገኛቸውን የካሬ አማራጮች እንዲሁም ደግሞ የተወሰኑ ዋጋቸውን የምንመለከት ይሆናል። ባለ አንድ መኝታ ከ40 ካሬ ጀምሮ 40፣ 55 እና 60 ካሬዎችን እናገኛለን። ተጨማሪ የሰራተኛ ክፍል ያላቸው እንዲሁም የሌላቸውን አማራጮች እናገኛለን። ባለ ሁለት መኝታ ከ80 ካሬ አማራጭ አለን። ባለ 3 መኝታ ደግሞ ከ95 ካሬ ጀምሮ 95፣ 105 እና 115 ካሬዎች ይገኛሉ። እነዚህም ተጨማሪ የሰራተኛ ክፍል የራሳቸው ደግሞ መታጠቢያ ቤት የሚኖራቸው ናቸው ማለት ነው። ባለ 4 መኝታ ከ140 ካሬ ጀምሮ 140 እና 160 ካሬዎችን ማግኘት ይቻላል። ታዲያ እነዚህ ሁሉ የካሬ አማራጮች በካሬ ሜትር ከ98 ሺህ ብር ጀምሮ መሸጫ ይኖራቸዋል። በነገራችን ላይ ደንበኞቻችን፣ ተመልካቾቻችን እነዚህ የምንሰጣችሁ ዋጋዎች ሳምፕል ዋጋዎች ናቸው። ከዚህ በላይ ከፍም ዝቅም የማለት ሁኔታ ይኖራቸዋል። ያው ዝርዝር መረጃዎቹን ለማግኘት እየደወላችሁ ሙሉ ኢንፎርሜሽን ብትወስዱ የተሻለ መረጃ ታገኛላችሁ ማለት ነው። ታዲያ በእነዚህ ሳይቶች ላይ አሁን ላይ ጠቅላላ ዋጋቸው ከ3.9 ሚሊዮን ብር ጀምሮ ቅድመ ክፍያቸው ከ10% ከ390 ሺህ ብር ጀምሮ ቤቶች ማግኘት ይቻላል። ለምሳሌ 40 ካሬውን ብንመለከት ሙሉ ዋጋ ወደ 3.9 ሚሊዮን ብር ነው። ቅድመ ክፍያው ደግሞ 10% 3.9 ሚሊዮን ብር ነው ማለት ነው። ከዚህ በላይ ከፍ ያሉ የካሬ አማራጮችንም ማግኘት ይቻላል። ምናልባት ሌሎች ደግሞ ከቅድመ ክፍያ ከፍ አድርገው ለሚከፍሉ ወይም ደግሞ አስበልጠው ለሚከፍሉ ደግሞ ከ8% ጀምሮ እስከ 20% ድረስ ዲስካውንት ማግኘት ይቻላል። ለምሳሌ ከ10% ከፍ አድርጋችሁ 40% የምትከፍሉ ከሆነ ድርጅታችን ሀያት 8% ዲስካውንት ይሰጣችኋል። እንዲሁም 55% ለምትከፍሉ 11%፣ 70% ለምትከፍሉ ደግሞ ወደ 14%፣ 85% ለሚከፍል ደንበኛ ደግሞ 17% ዲስካውንት ማግኘት ይቻላል። 100% በአንዴ ለሚከፍል ደንበኛ እስከ 20% ድረስ ቅናሽ የማግኘት እድል አላችሁ። ይህ ማለት በብር ደረጃ ስናሰላው ከ780 ሺህ ብር ጀምሮ እስከ 3.2 ሚሊዮን ብር ድረስ የዲስካውንት ኦፈር በምትከፍሉት የክፍያ አማራጭ ማግኘት ይቻላል ማለት ነው። ሌላው የብድር አማራጭ ለምትፈልጉ ደንበኞቻችን 60/40 የሚባል የረጅም ጊዜ የብድር አማራጭ ለደንበኞች አቅርበናል። መሸጫ ዋጋቸው ደግሞ ከ137 ሺህ እስከ 150 ሺህ ብር ድረስ የሚሆነው የዋጋ እርከን ይኖራቸዋል። እሱንም ዝርዝር ኢንፎርሜሽኑን ደውላችሁ እንዴት ነው የብድር ኦፕሽኑ የመሳሰሉትን ጥያቄዎች መስጠት ትችላላችሁ፣ ወይም በኮሜንት ሴክሽን ላይ ያላችሁን አስተያየትም እንዲሁም ደግሞ ጥያቄዎችን መጠየቅ ትችላላችሁ ማለት ነው። እንግዲህ ይህን ሁሉ ዝርዝር ስለ ካሳንቺስ አካባቢ ተመልክተናል።
የአያትን ደግሞ የተወሰኑ ኦፈሮችን ከዚህ በፊትም የሰራሁላችሁ ቪዲዮ ስላለ እሱንም ቼክ ማድረግ ትችላላችሁ። እነዚህን ሁሉ ዝርዝር መረጃዎች ወስዳችሁ እንዲሁም ሳይት ለመጎብኘት ቢሮ ለመምጣት ለምትፈልጉ ደንበኞቻችን ከታች በምናስቀምጥላችሁ በስልክ ቁጥሮች የደወላችሁ በቴሌግራም፣ በዋትሳፕ፣ በተለያዩ የሶሻል ሚዲያ ፕላትፎርሞች ኮሚኒኬት ማድረግ ትችላላችሁ። እስከ ቀጣይ ቪዲዮ ድረስ ከምንገናኝ መልካም ጊዜ ይሆንላችሁ። ሀገራችንን ሰላም ያድርግልን። መልካም ቆይታ